ጆን ዳንኤል እና አዶናይ በምንም አይገናኙም። ሰማይና ምድር ናቸው። አዶናይ በጣም በተፈጥሮ ዝም ብሎ የፍቅር ሰው ነው ማለት ለማንኛውም ሰው ማለት ነው። መንገድ ላይ ቢያገኝ እንዲህ ራሱ ላይቭ ላይ ስታዩ ያስታውቅሻል። ከሁሉም ጋር ከኦዲየንሱ ጋር ራሱ በፍቅር ነው እንትን የሚለው በጣም አዶናይ እኮ በአካል ይሄ እኮ ሮማንቲክ ይሁን አይደለም። በቃ ቢያንስ እቺ ልጅ ስታመጥ ምናምን የወንድና የሴት እስር ቤት የተለያየም ስለሆነ አጠገቡ አልነበረም አይደል? ስትመጣ ሚዲያ ላይ እንደሱ በአንበሳና በምን አይደለም ህዝቡ የተቀበላት። ስትመጣ በስድብ ነው የተቀበላት። ይሄ በጣም የሚገርምሽ ነገር ሰዎች እሱ አሁን ስላቀልላት በዛው አቅልለው እንደተቀበሉት በዛው እንዲቀጥሉ ነው ያደረገው። ወንድ ሲያፈቅር ጋይስ እኮ በሪሌሽን አብረው ይኑሩ አይደለም። በሪሌሽን አብረው ይኑሩ። እኛ አሁን ስለ ናዮ ፊሊንግ የገባን አብረን በሪሌሽን ስለኖርን ነው እንዴ? እንደ ሰው ነው እኮ እያወራን ያለነው። እንደ ሰው እንዴት ትሪት አላረጋት? እንደ አንድ ልጅ ማላቸው እንዳለ ለዛ ለልጅ ግን ሙሉ መስዋዕት የከፈለችው እሷ እንደሆነች ስድቡም እንደዛው ስታስተናግድ የነበረች እንጂ እኮ አብራት ይኖር ያፍቅራት ምናምን እኮ አይደለም እኮ። እኛ አሁን አብራን ያለነውም ራሷ ይኖር ላይ ራሷ አልመጣም። ገባችሁ? ግን በጣም ባለጌ ደደብ ሰው ነው። ደደብ የሆነ ገጣጣ ፈጣጣ ሎቃቃ እናትንና ቤሽቲያ። አሁን ናዮ ምን ታደርጊያለሽ መሰለሽ? ልጁን መስሩፍ ይቁረጥ አይደለም ምን ያደርግልሻል? መስሩፍ ጥሩ እናት አለችሽ፣ ጥሩ አንቺ ሚዲያ አለሽ። ዩቲዩብ ደግሞ ክፈቺ ናዮ። እሺ እንደገና ደግሞ በሳምንት 3 ቀን ልጁን እንዲይዝ አድርጊ። አንድ ሀገር አለ ያላችሁት። እስኪ ከልጁ ጋር መታ የምታቅፈው ሴት ታያለሽ። ምን ያህል መስዋዕት እንደከፈልሽ በዚህ በልጅነቱ ነው ማድረግ ያለበት። ዱይት ነው ይሄ በሴቶች መብት ክፈሽ ነው ይሄ ቀልድ አይደለም። ይሄ ደሃ ምስኪን ነኝ ምናምን እንዳትዪ። መስሩፍ አለ መስሩፍ አያስፈልግም። ልጁን ያዘ እኔ ትምህርት እማራለሁ ብለሽ በሳምንት 3 ቀን እንዲይዝ አድርጊ። በፍላጎት ከያዘ ያዘ፣ ካልያዘ በሴቶች መብትና በእንትን ክሰሽው። ይሄ ልቅምቃሚ ኢን ዘ ቢልዲንግ የሚልበትን ሰዓት እናያለን። ኢን ዘ ቢልዲንግ ብሎ የሚያወራበትን አጋሰስ ከመውጣቱ እንትን ላይ መውጣቱ ጋይስ ጋዴም እኔ እናቴ ትሙት ወደ ሌላ ሙድ እንኳን መግባት አልቻልኩም። ለይዛሽ በጣም ነው የሚያማው። ሶ ፔንፉል ሄይ ጋይስ አልገባችሁም ምን ማለት እንደሆነ አልገባችሁም ጋይስ። እኔ ጋይስ በህይወቴ በጣም መጥፎ ሰው ወይም ደግሞ ሰው ጤፉ የሆንኩት ልጅ ከወለድኩ በኋላ እናቴ ትሙት ሁሌ ነው የምነግራችሁ። ከኔ ጋር ያላችሁ ሰዎች ከባድ እስር ቤት እንግዲህ እስር ቤት ለሷ ሲሉ አልጋ አልመጣላትም። እስር ቤት ተጋፍታ በእርግዝና የቆየች ልጅ ናት እኮ 9 ወር ሙሉ እየተጋፋች እስር ቤት። የሰው ሽንት ቤት ሽንቷ መታ እንኳን የሚወጣላት ሰው የለም ተራ ካልደረሰ። የኢትዮጵያ ሽንት ቤት እዛ ቁጭ ብላ የወለደችውን ልጅ እንደዚህ ነው የሚያናግራት። የቁሻሻ ገጣጣ ቪዲዮ ላይ ካስታውላችሁ ማለት ነው ሄሉ ናሆም ፖንቴ በጣም ትሪስ ያደርጋት ነበረ። ቁጭ በይ ምናምን እያላት እንደውም እሱ ይሻላል ዛሬ በጣም የሚያሳዝነው እንደዚህ እንዴት ትሪት ያደርጋታል። ለሱ በጣም ቫልዩብል የሆኑት ጊፍተሮቹ ናቸው። አስሬ ለጊፍተሮቹ እንዴት ቴንኪው ሲል እንደነበረ አይታችኋል። ዳንሷ ምን ይመስላል መሰላችሁ? በጣም ጎበዝ ናት፣ በጣም ያምርባታል። ግን አንድ ሙዚቃ እንኳን ስትለቅ ስድብ ነው የሚከተላት። ልጅቷ በወለደች ባረገዘች መከራም ባይለች ማለት ነው። በእናቷ ኃይል ነው እዚህ ያለችው እንጂ ልጅቷ የት ብትገባ ነበር? አልገባች። እናቴ ትሙት በእናቷ ኃይል ነው ያለችው። እናቷ ዘፋኝ ናት፣ ወጣት ናት፣ ተረድታት ነው። ገባችሁ? ትሪትን እንዳደራረግሽ ነው በጣም የዘቀጠ እንትን ያለው ያው ራይሴ ላይ ካሁን ቤተሰቦች ውጭ ወጣው እዛ ዱባይ አለ ምናምን እና ለዛ መግማማት ብላ ዋጋ ከዚህ በኋላ አብረው ከሆነች ግን ሺ ሀፍ ቱ ሉስ አስጠያሚ ደግሞ እግዚአብሔርን እንኳን የታሰረ እሷ የተበደለችው እስር ቤት ውስጥ በድንገት እስረኛ የሆነች ከመንገድ ሻንጣ ይዛ ይወጣች። በድንገት እርጉዝ ነች ተብላ እርግዝና እዛ ይሰማች፣ እዛ ሆዷ እየገፋ ያየች፣ እዛው የወለደች፣ እዛው እናት የሆነች ስትመጣ ደግሞ በስድብ የተቀበላት ሊያቆሶ ሳትቀርጭ ሸርሙጣ ልጅ ልጇን በረሮ በማብላት የምትታወቀው እንኳን በድንገት የወለድሽ ነው ብላ ትራቀቅባታለች። እሱ ደግሞ አሁን 100,000 ሰው በተሰበሰበበት